ሙኒር ልዩ የጥርስ ህክምና ክሊኒክ በሙኒር የጥርስ ህክምና ክሊኒክ የተቦረቦሩ ጥርሶችን እንሞላለን። የቆሸሹ ጥርሶችን እናጸዳለን። አገባ ያሉ ጥርሶችን በኦርቶዶንቲክ አፕላያንስ እናስተካክላለን። የጥርስ መንቀል፣ የጥርስ በሮችን ማከም፣ ጥርስ መትከል አገልግሎት ሁሉ እንሰጣለን። በተጨማሪ ነጭ ጥርስ፣ የወርቅ ጥርስ፣ ከፊል የወርቅ ጥርስ፣ ውጭ ገቢ ጥርስ፣ የሴራሚክ ጥርስ እንተክላለን። ፈገግታው ውበቱ ነውና ጥርሶን በመንከባከብ ይጠብቁት። አድራሻችን መሳለሚያ ኳስ ሜዳ ማዞሪያ ሸዋ ጸጋ ሕንፃ 3ኛ ፎቅ ሙኒር ልዩ የጥርስ ህክምና ክሊኒክ።
ምን ብዬ እንደማመሰግንህ አላውቅም። ይሄ ፋብሪካ ዳግም የተወለደው ባንተ ነው። የፋብሪካው እቃዎች እንዳልነበር ሆኖ ሰራተኞች ተበታትነው እኔም ተስፋ ቆርጬ ከተውኩት በኋላ 5 ዓመት ነበር ያኔ ስንገናኝ። አይዞት ከእንግዲህ ለአንድም ቀን አይዘጋም። እንዴ አንተ እያለህ አይዘጋም። ልክ ነው። እንደው ነገ ማታ በቤቴ ራት ልጋብዝህ አስቤ መቼው በዚያውም ልጆቼን አስተዋውቅሃለሁ። በደስታ መቼም ከእርስዎ ጋር ለመዛመድ ያለኝን ጽኑ ፍላጎት ደጋግሜ ነግሬዎታል። ታዲያስ እኔ ስለዚህ አይደል በተለይ ትንሿ ልጄ በቃ በዝና ሳትሳባት ቀር በእውነት ዋው ይሄማ ለኔ ዳግም የመወለድያ እንደ አይኔ ብሌን ማያት ልጄ ትእዛዜን ያለ ማወላወል የምትቀበል እኔንም ትቀበለኛለች። ከቃል አትወጣም ስል ትንሽ ትልቋ ነች እንጂ አስቸጋሪዋ ትንሿ ሮማኔ አተማመንባታለሁ። እኔ ደግሞ የአባቱን ዓላማ ከግብ የሚያደርሰው አድናቂ ነኝ። እንግዳውስ ፈረሱም ሜዳውም ይውል። ልጆቼ ፈይረዛና ሮማን በጣም እንደምወዳችሁ እናንተም እንደምትወዱኝና እንደምታስቡልኝ ያውቃለሁ። አዎ አባዬ። በእናታችሁ ሞትና በፋብሪካው መዘጋት ምክንያት ምን ያህል ተጎድቼ እንደነበር ታውቃላችሁ። አባዬ ደግሞ ያኮ በቃ አልፏል። ለምን ወደ ኋላ ትመለሳለህ? በየጊዜው ስለምትጨነቅ እኮ ነው ደም ግፊት የመጣብህ። አሁንም ፀሐይ ወጥቶልኝ እድሜ ለልጄ ኤልያስ። እኔ እኮ አንዳንድ ጊዜ ሳስበው ከሰማይ የተላከልኝ ሁሉ ይመስለኛል። ቀላል አባዬ ምን ነው ያን በሳር ተቀብሮ የነበረን ፋብሪካ አይደል እንዴ ነፍስ የዘራበት? ልክ ብለሻል ልጄ፣ ልክ ብለሻል። ታዲያ ይሄን ሰው ለማንም አሳልፈን መስጠት የለብንም። እንዴ ማለት ይሄን ጥቁር እንግዳ ነገር አትጋብዣዋለሁ። ምን ማንን አባዬ? ኤልያስን? አዎ ልጄ፣ ዝምድናውን ከሱ ቀድሜ ነበር እኔ የተመኘሁት። ታዲያ ይሄ ታታሪ በሳል የልጅ ሀብታም ልጅህን ዳርልኝ ብሎ ሲጠይቅ እሺ ከማለት ውጭ ምን ይደረጋል? እንዴ አባዬ፣ እስቲ አንድ ቀን እንኳን ያላያት ልጅ እንዴት ለጋብቻ ይመኛል? እናታችሁን ከማግባቴ በፊት እኔ አንድ ቀን መቻየዋት በዝናዋ ተስቤ ነው ያጨኋት። ህይወቷ እስካለፈ ድረስ በሰላም መኖራችን ታውቃላችሁ አይደለም እንዴ ሮማን? አዎ አባዬ። ታዲያ ከኛ ምንድነው የሚጠበቀው? ከእናንተ የሚጠበቀው ጥሩ ልብስ ለብሳችሁ ጣት የሚያስቆረጥም ምግብ አዘጋጅታችሁ በደንብ ማስተናገድ። አባዬ እኔ በበኩሌ በዚህ መልኩ ተስቦ የመጣው ሰው ዘላቂ ይሆናል ብዬ በፍጹም አላስብም። አንቺማ ስሩን ስታማርጪ ይኸው ቆመሽ መቅረትሽ ነው። አባዬ እሷን ተዋት፣ ጣጣ የለውም። ስጋት አይግባ፣ በደንብ እናስተናግደዋለን። ባንቺማ ልጄ እኮራለሁ፣ እተማመንብሻለሁ። እጅ ነች እንጂ ባንቺ እኮራለሁ። ጄረስ ሮማንን እንዴት አያት? ይኑ ተመልከቱ ይላል። ማሻአላ ነች። ምን ማሻአላ ብቻ ኢንሻአላህም ጨምርበት እንጂ። ሮማኔ እስኪ አንድ ጊዜ አረፍ በይ። እንግዲህ ልጄ ኤልያስ ማለት እሱ ነው። መጣ ተጫወቱ። ፈሩዛይ እስኪ የምጠጣ ነገር ይዘሽ ነው። ጄረስ ሮማንን እንዴት ልዩ ተመልከቱ ይላል። መቼም የአባትን ዝምድና ፈልጌ የደጅ መጥናት ጀምር ይቻላል።
አንቺን በአካል ሳይሽ ደግሞ ከዛም በላይ ይገባሽ ነበር። ጉዳዩ እንዴት አየሽ? አሚር ባላህ ፈቃድ ምርጫ ይሆናል። አልহামዱሊላህ። ስለዚህ ለአቶ ሰልማን ሽማግሌ መላክ እችላለሁ ማለት ነው? በሚገባ። እኔ የምልህ አሚር በጉዳዩ ላይ ግን በደንብ ዱዓ አድርግበት። እሺ ግን አንቺም እሱ ዱዓ አድርጋል ብለሽ እንዳትዘናጊ። እሺ ሰላም አለይኩም። ወአለይኩም ሰላም። ይገርምሻል ዱባይ በነበርኩበት ጊዜ ለመጀመሪያ ጊዜ የማገባት ሚስቴን ሳገኛት የምሰጣት ስጦታ ብዬ ሩዛዬ አያምርም? ወኤልዬ ዛሬ ሰርፕራይዝ ነው ያደረገኝ። እድሜ ላባዬ። ምን ውለታውና ሀብቱ ማርኮት እንድታገቢው ስላመጣልሽ ነው? ድሮም ቢሆን ደሃይ ማግባት እቅድ እንደሌለኝ ታውቂያለሽ። ስለ ሰውየው እኮ አባዬ ከሚለን ውጪ ምንም የምታውቂው ነገር የለም። አንቺ አይደለሽ እንዴ ፍቅር መተዛዘን ምናምን ከኒካ በኋላ ነው የሚመጣው ያልሽ? ታዲያ ከዛ በኋላ ብናየው አይሻል? ረጋ ብለሽ ብታስቢበት ይሻላል። ቆይ ሀብታም መሆኑ ነው ችግሩ? ሀብታምም ሆነው አላህን በደንብ የሚገዙ ጥሩ ሰዎች እንዳሉ አውቃለሁ። እኔ እያልኩ ያለሁት ስለ ጸባዩ፣ ስለ ኢማኑ ምንም የምናውቀው ነገር የለም ነው። ሁሉም ነገር ጥድፍ አለብኝ። ተጠናኑ እያልሽን እንዳይሆን። እስቲ ሀራ ስገጅና ዱዓ አድርጊ። አላህ ደግሞ መልካሙን እንጂ አይመርጥልሽ። የኔ ምርጫ እንኳን ሮሚን ድል ባለ ሰርግ መውሰድ ነበር። ቬሎም ጥሎሽን ከውጭ ቢመጣ ነበር ፍላጎቴ። እኔ ነኝ ስራውን ጊዜ እንዳይሻማበት ሰርጉም እንዳይዘገይ በማሰብ በቀለበት ይሁን ያለው ለጥሎሹ ለአንዳንድ ነገር መግዣ የሚሆናት ለጊዜው አንድ ሁለት እንዴ ይበቃል። አላህ በረካ ያርግ። ይበቃል እንጂ ጋሼ ይቅርታ፣ ከቻይና የመጡ ፓርትነሮች በቢዝነስ ጉዳይ ቀጠሮ አለኝ። ልሂድ እንዴት? ሂድ እንጂ ዋናው እሱ አይደል? ደህና አባዬ ስለዚህ ሰው ግን በደንብ አጥንተሃል? ምንም ማኛ ያስፈልገዋል። ይሄ ልጅ እሷን አንቀባሩ የሚያኖርበት ገንዘብ አለ። ገንዘብ ደግሞ የማይሰራው ስራ የለም። ለእኛም ቢሆን ጥሩ ነው።
አይ ከርጥ የተጠጋ ባይረጥብ ይወዛል፣ ከደረቅ የተጠጋ ይነዳል ሲባል አልሰማሽም? በዚያ ላይ ደግሞ ባርትራናችን ነው። ኧረ አባዬ እኔ ስለ ገንዘቡ አይደለም ያልኩ፣ ስለ ኢማኑ፣ ስለ ባህሪው ምን ልንገርሽ? እያየሽው እንደው ምን አለ የእሱ አይነት 10 ሆኖ ቢወላች እንደው እንደሱ አይነት ጀግና ባገኝ አንቺንም ለመዳር አይኔን አላሽም ነው ዋጋ አለው። አንቺ እንደው ልትመንኝ ነው መሰለኝ። ያው ለስንቱ አጋግር ስታወጪ ያዋለሽ አባዬ ነኝ አታስብ። እንዴት እንደውም ሰሞኑን ለግሳስብ ጊዜ አታም ምን ከአንድ ሰው ጋር ኒካ ለማድረግ አስቤያለሁ። አላህ ካለ ያው በቅርቡ ሽማግሌ ይልካል። ቆይ ሽማግሌ ከመላኩ በፊት ይሄ ሰው ማን ነው? አሚር ይባላል። አሚር ምን አለው? ይጣራ። ኢማን አለው፣ ሙስሊም ነው። በዛ ላይ ደግሞ አላህን ፈሪ ልጅ ነው። ኢማን አለው። ልቡን ከፍተሽ አተሽዋል? ይልቅ ስለሚታየው ኢማን ብንነጋገር አይሻልም? ፈርዛይ የዛሬ ሰው እንደሆነ አንድ ቦታ ሄዶ ስለ ጋብቻ ጥሩነት ዳዋ ከሰማ ተመልሶ ይመጣና ምንም ሳይኖረው ሚስት ላግባ ይላል። ስለዚህ መጀመሪያ ምን አለው ይጣራ። እሺ ስራ አለው፣ በደሞዝ የሚተዳደር ነው። ደሞዝ? አዑዝ ቢላሂ ምን ሸይጣን ረጂም። ደሞዝ በየወሩ ቢቆጠር? አይ የለም ፊሩዛይ የለም። ይሄ ሰው ሽማግሌ ከመላኩ በፊት መጀመሪያ ግንባር ለግንባር እንታይ። አንተ ነህ እንዴ ሳትቀመጥ እግርህን የዘረጋው? ማን? አሚር ይባላል። አሚር ለመሆኑ ሚስት ላግባ ስትል ምን ይዘህ ነው? ያው አሁን ተቀጣሪ ነው። ጥበቃም እኮ ተቀጣሪ ነው። በግልጽ ተናገር። መምህር አልሸሹም ዞር አሉ። ሰዓት ካየው ምን ለየዋል? ያው አሁን እያስተማርኩ አዲስ አበባ ዩኒቨርሲቲ ማስተርሽን እየተማርኩኝ ነው። ወደፊት ኢንሻአላህ ታዲያ ያኔ የተሻለ ገቢ ሲኖርህ ለማግባት ብታስብ አይሻልም? በአንተ ደሞዝ ትዳር መያዝ አይከብድም? ለመሆኑ ስለ ጥሎሹ ምን አሰብክ? በቅድሚያ ንጹህ ልቤን ነው ያዘጋጀው። ልቤ ይፍረስ፣ ልቤ ይውለቅ። ልብህን ልታበላት ነው? ያው በቃ አንዲት ቃል ትንፍሽ ሳትል ቤት የለቀውታ ውጣ። ቀልደኛ የማን ዘረኒስ? ተወከል ባላህ ተወከል ተመካ ባላህ ተወከል ችግር መከራ ያልፋል አትቁረጥ ተስፋ ይሳካል ያካበበህን ተስፋ መቁረጥ ድል ነስተህ ፍርሃት ስንፍናን ጥሰህ ወጥተህ ተሻግረህ አድካሚው ጉዞ ፍጻሜውን ያገኝና ቀና ትላለህ ባላህ ፈቃድ እንደገና አትዘን አላህ አለ ሁሌም ከጎንህ ቃል ገብቷል ሊያግዝህ አንተን ሊረዳህ። ፌሩዛ፣ አንቺ ፌሩዛ። አቤት። እኔም በተራዬ አንድ ምክር ልምከርሽ። አባዬ ትልቅ ሰው ነው፣ ለእኛ የሚሆነንን ያውቃል። እኔ ደግሞ እየተሳሳተ መሆኑን የሚገባኝ አንቺ የምትይውን ሰው ወደፊት አግብተሽ በኑሮሽ ተጎተሽና ተጎሳቅለሽ ማየት ስለማይፈልግ መሰለኝ። አባዬ የሚመርጣቸው ሰዎች ሁሉ በአእምሯቸው ሳይሆን በገንዘባቸው ነው። በገንዘብ ብቻ።
የምትሉትን ምቾት የማገኝ ይመስልሻል? በገንዘብ ብቻ እናንተ የምትሉትን ደስታ የማገኝ ይመስልሻል? ለማንኛውም ራስሽን አትጉጂ እሺ? አባዬ እንደሆን መቼም ቢሆን እሺ የሚልሽ አይመስለኝም። ወርቅ የተለበጠ አይደል የሚመስለው? እንዲህ ብረት መዝጊያ የሆነ አማች ይመረጣል? አንቺ ስንቱን ወንድ ስትመልሽ ይኖረሽ መራጭ ይወድቃል ከመራጭ እንደሚባለው እዛ ላይ ወደቅሽ። አባዬ እኔ እኮ ትልቅ ልጅ ነኝ። የሚጠቅመኝን የሚጎዳኝን ጠንቅቄ ያውቃለሁ። ደግሞም የሁሉም ሰው ምርጫ ይለያያል። መቼም እንዲህ አይነቱን የሚመርጥ በዓለም ላይ ያላንቺ አይገኝም፣ ያውም በዚህ ዘመን። ልክ ነህ አባዬ፣ እኔም ባንተ ሐሳብ እስማማለሁ። በዚህ ሁሉም ነገር ውድ በሆነበት ጊዜ በዛች ደሞዝ እዛ ደሞዝ። አባዬ በጣም አከብረሃለሁ። እኔም እናንተ የወደዳችሁልኝን ባገባ ደስ ባለኝ ነበር፣ ግን ልዩነታችን ሰፊ፣ ምርጫችን ለየቅል ሆነብኝ። የእናንተ ዋና መስፈርት ገንዘብ፣ የኔ ደግሞ ኢማን። እስካሁንም እኮ የቆየሁት ይህንን ቅድሚያ የሚሰጠውን መስፈርት የሚያሟላልኝ ስላላገኘሁ ነው። እንግዲህ አባ ከባለቤቱ ያወቀ ቡዳ ነው አሉ። ተሞክረውና ትምጣ። እኔ መቼም ያ ቤሳ ቤስቲን የሌለው ድሃ ባል ይሆናታል ብዬ እኔ ለመደገስ ጀናላንተ። እኔም እንድትቸገር አልፈልግም። ካንተ የምፈልገው የአባትነት ፈቃድህን ብቻ ነው። ሁለት ማኝ ይዘን ሄድን ሸራ ፍርድ ቤት ከማድረግ ነው። እንግዲህ አሻፈረኝ ካልሽ ምን ይደረጋል? በሳምንቱ ተመልሰሽ መምጣትሽ ስለማይቀር ሰው ሳይሰማ መሆኑ ጥሩ ነው። ለማንኛውም በእኔ ቀለበት ቀን እንዳይሆን። እንዴ አንቺ ቀለበት ቀንማ እንዴት ይሆናል? ኧረ እንዴት እንዴ 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 ጋሼ መጣል እንዴ? በቀለበቱ አዜማ እንደዚህ አይነት ቦታ ተገኘ የሚባል ሰው በዓለም ጊነስ ቡክ ላይ መመዝገብ አለብኝ ማለት ነው። ምን ቡክ? አይ ጋሼ የዓለም ድንቃ ድንቅ መዝገብ ማለት ነው። እሱማ ይገባል። እኔ ራሴ መስክር ብባል የትም ቦታ መሰክርልሃለሁ። በል ይህን ቱታህን ቀይርና እንሂድ፣ ሰዎች እየጠበቁ ነው። ቶሎ ና። بارك الله بارك الله بارك الله لكم وبارك عليكما وجمع بينكما في الخير. بارك الله بارك الله بارك الله لكم وبارك عليكما وجمع بينكما في الخير.
بارك الله بارك الله بارك الله لكم وبارك عليكما وجمع بينكما في الخير بارك الله بارك الله بارك الله لكم وبارك عليكما وجمع بينكما في الخير بارك الله بارك الله بارك الله لكم وبارك عليكما وجمع بينكما في الخير بارك الله بارك الله بارك الله لكم وبارك عليكما وجمع بينكما في الخير مشرة እንኳን ደስ አላችሁ ሙሽሪት ሙሽራ እንኳን ደስ አላችሁ በነብዩ ሱና ሆነ ጋብቻችሁ بارك الله بارك الله بارك الله لكم وبارك عليكما وجمع بينكما في الخير የተምሳሌት ትዳር እንዲሆንላችሁ የተምሳሌት ትዳር እንዲሆንላችሁ ሱናን ተከተሉ እንዲሰምርላችሁ بارك الله بارك الله بارك الله لكم وبارك عليكما وجمع بينكما في الخير ኤልዬ ወዴት ነህ? ወደ ስራ ስንት ሰዓት ትመለሳለህ? ሲጨርስ ነው። ቶሎ ለመጨረስ ሞክረው። ገንዘብ የምትፈልጊ ከሆነ ቁም ሳጥን ላይ አስቀምጬልሻለሁ። እንደውም ብቻዬን ከመሆን ወጣ ብዬ አንዳንድ ነገሮችን ልግዛ። ጠብቀኝ። እኔ እቸኩላለሁ። ሰው ቀጠሮ አለ። መሄድ ነው ውዴ? አዎ በይ ደህና ዋልኝ እኔ ቆንጆ። ዛሬ ደግሞ እንዳትናፍቀኝ ምን ትሰራለዋል? ሰርፕራይዝ። ምን? ዛሬ እኮ ግማሽ ቀን ነው የምሰራው። ወይኔ ታድዬ። ልክ ስራዬን እንደጨረስኩኝ ምሳ ቤት እመጣለሁ። የዛሬ ምሳ ጥብስ የበቆሎ። ምን? እኔ የምልህ አባዬ ነገ ምሳ ጋብዞናል። ማሻአላህ ጥሩ ነው። ታዲያ ደግሞ ምን ይለኝ ነው? ምንም አይሉ። ደግሞ የፈለጉትን ይበሉ፣ አባት ናቸው። እኛ መታዘዝ ነው ያለብን። በይ ሰላም አለይኩም። ወአለይኩም ሰላም። በሉ ልጆች ለስላሳና አምቧም ቶሎ በሉ፣ እንግዶች እየመጡ ነው። ሰላም አለይኩም። ወአለይኩም ሰላም። አባዬ ደህና ነሽ? እንዴት ነህ? ምንድን ነው? ተነስ፣ እንግዳ ቦታ እዛ ተቀመጥ። ምንድን ነው ደግሞ? وعليكم السلام ورحمة الله تعالى وبركاته. النبي سلام بي. هلا. كجور روماني سلام سلام. النبي جاي. سلام بي. أنا ما بدأ من هنا. الحمد لله. አባዬ ኤልዬ ዛሬ ሰርፕራይዝ ሊያደርግህ ነው። من رئيس؟ ሊያስደንቅህ ነው። إلياس كل اللي تصدق هنا. ሰርፕራይዝ! ምንድን ነው? እሺ ለአባት የምትገባ አዲስ ሞዴል ነው። ለኔ? ማሻአላህ ምሳ አንሱ። ምሳ እናንሳ? አዎ ምሳ አንሱ። ይሰማል።
ባለመጨረሳችን ይቅርታ ግዴለም ሂድ ሽሮ ነው ፌሩዝ እኔ እንዳንተ አይነት ልብ የለኝም። ታግሼ መቆየት አልቻልኩም። ቆይ ግን እስከ መቼ ነው እንደዚህ የሚሆኑት? ኢልዬ አልጨረስክም? እኔ የምልህ ለምንድን ነው ግን ልጅ እንዳንወልድ የፈለግኸው? እኔ እኮ በጣም ነው የጓጓሁት። አልቸኮልም። ምን ማለቴ አላማዬን ከግብ አድርሼ ልጆችን በደንብ ማሳደግ ስችል ነው መውለድ የምፈልገው። እሺ አላማ መቼ ነው ከግብ የሚደርሰው? አንድ ቀን ለሁሉም ጊዜ ያለው አይደል ያለው ጠቢቡ። እሺ እኔ የማግዝህ ነገር አለ? አንቺማ በደንብ እያገሽ ነው ታድዬ። አሁን ግን አታርፍም? ሰዓቱ እኮ ሄዷል። አንቺ ግቢና ተኝ። እኔ ትንሽ ያልጨረስኩት ስራ ስላለ እሱ መጨረስ አለብኝ። አንተ ግን መቼ ነው እንደ ሰው በቂ እንቅልፍ የምተኛው? አላማዬ ከግብ ሲደርስ። ይሄ አላማ ከግብ ደርሶ ለማየት እንዴት እንደጓጓው። በል ደህና እደር። ሰላሙ አለይኩም። ወአለይኩም ሰላም። ምንድን ናት? ዛሬ ደግሞ አይደል ለሚስቴ የሚያስፈልጋት ውድ ስጦታ። ይህንን ካወቅሽ ሌላ ጨምርልሻለሁ። ምንድን ነው? እኔን ትጠይቂኛለሽ? እሺ ከሚበላ ነው ወይስ ከሚለበስ? መጠየቅ አይቻልም፣ መመለስ ብቻ። እሺ ወይ ሂጃብ ወይ ደግሞ ቸኮሌት። አራዲቲ ሁለት መመለስ አይቻልም፣ ከሁለት አንዱ መልሽ። እሺ ሂጃብ። በትክክል አልተመለሰም። ቀሽምልሽ ነገ 28 አለ። ወይ ባሌ ምን ያህል እንደምታስብልኝ ያውቃለሁ፣ ግን ለዛሬ አልተሳካም። ይህንን ስጦታን የምጠቀመው ምናልባት ከ8 ወር ከምናምን በኋላ እንደዚህ። ፉደይል ኢብኑ ኢያድ ወላጆችን ስለመንከባከብ ተጠይቀው እንዲህ ሲሉ መለሱ። እነርሱን ለማገልገል ስትንቀሳቀስ እየታከተህ መሆን የለበትም። እንዲህም ተብሏል፣ ድምፅህን ከፍ አድርገህ ከፊታቸው ላይ አትናገር፣ በውስጥህም ሆነ በላይ ምንም አይነት ተቃውሞ አታሳያቸው። በሕይወት እስካሉ ድረስ እዘንላቸው፣ ሲሞቱ እንደው አድርግላቸው። ቀለብ ሲፈልጉ መቀለብም ለእነርሱ በጎ የመዋል አካል ነው። ኑሯቸው ከልጃቸው ኑሮ ያነሰ ከሆነ ማስመቸት ተገቢ ነው። ወላጆች ተራ ስራ ሰርተው እንዲተዳደሩ ማድረግ የለበትም። የቀለብ ወጫቸውን መሸፈን አለበት።
ይገርማል ልጅ ኤልያስ። ይህ ፋብሪካ ከተከፈተ 15 ዓመት ነው። 15 ዓመት ከ8 ወር። እንዴት አወቅ? እርስዎ ከሰጡኝ ፋይል ነው አያየሁት። አዋቂ አይደለ? ይገርማል ታዲያ በዚህ በ15 ዓመት ውስጥ ያላገኘሁትን ትርፍ ነው አንተ ከመጣ ወዲህ ያገኘሁት። ገና ምን አይተው? ይቺን እኔ እንደ ልምምድ አድርጌ ነው የወሰድከው። ከዚህ በላይ እንዴ? እኔ እኮ ይገርማል ባንክ ሴት ይህ ሁሉ ገንዘብ ከየት መጣ ብዬ ደንግጬ በኋላ የኔ አይደለም እኮ ብያቸው ፎቶግራፉን ሳይ ነው ያመንኩት። እንዳንተ አይነት ምን አለ ለ10 ልጅ ቢወለድ። አሳዛኙ ነገር ወላጆቼ እኔን ብቻ ወልዶ መቅረታቸው። አይዞህ አይዞህ። ለሰውን አባት ባይሰጠኝ ምን ይውጠኝ ነበር? እኔስ አንተን የመሰለ ልጅ ለእኔስ ባይሰጠኝ በዚህ በስተርጅና ምን ይውጠኝ ነበር? እንደው አላህ በረካ ያርግ። አሚን። አላህ በረካ ያርግ። አሚን። اللهم صل። ከእንግዲህ ስጋት አይግባዎት። እኔን እንደ ወንድ ልጅ ይዩኝ። በቃ እስካሁን የለፉት ይበቃል። ለእርሶም ለእኛም ለፋብሪካውም ዱዓ እያደረጉ ደርቀቅ ዘና ብለው ቤቶ መኖር በቃ ለስራው ለምኑ ያለው። እኔ እኮ ውክልናውን ሰጥቻለሁ፣ ሙሉ ውክልና። በቃ ካሁን በኋላ ዝም ብዬ መኖር ብቻ። እኔ ልደውልልሽ እንጂ አንቺማ እህት እንዳለሽ መርሰት ታርገሻዋል። ምን ይመቻል ብለሽ ነው? አይ እሱስ ከልብ ካለቀሱም ባይገድም። አሁን የደወልኩት እቤት ስለሆንኩኝ እንድንገናኝ ብዬ ነበር። ምን አባዬ ያለው ደረሰ ማለት? አየሽው አይደል? ትዳር እንኳን ገንዘብ ሳይኖር እንዲያው ነው። ለማንኛውም አይዞሽ እሺ። እኔ የመጣሁት አባቴ ስለናፈቀኝ ሊዘይረው ነው። እንዲያውም አሚር ነው እኔ እንኳን ባይመቸኝ አንቺ እንኳን ሄደሽ ዘይራችሁ ብሎ ይላከኝ። እንዲያውም ከተመቸኝ ሰሞኑን አንቺንም ዘይርሻለሁ። እሺ እሺ። ልጆች አባዬ። እንዴ መተሻል እንዴ? አዎ አባዬ። ያውን ብቻሽን? እሱ ያው ድሮም ነግሬሽ ነበር እኮ ልጅ ቢሮጥ አባቱን አይቀርም። ግድ የለም እኔ አባትሻለሁ። ደግሞ ሰው አለመስማቱ ደግ አደረገ። አየሽ ይሄኔ ተዋርጄ ነበር። አባዬ እኔ እኮ ናፍቀኸኝ ልዘይርህ ነው የመጣሁት። እንዴት ነህ? የባሰ አለ ሀገርህን አትልቀቃሉ። የትኛው የተደላደለ ኑሮ አኑሮሽ ነው ደግሞ የጸነስሽው? ቆይ ምን ሊያበላችሁ ነው? አባዬ የእኛን ርዝቅ አላህ ሱብሃነሁ ወተዓላ እንጂ እሱ አይደለም የሚወስነው። በዛ ላይ ደግሞ ልጆች በተወለዱ ቁጥር ከነ ርዝቃቸው ነው የሚወለዱት። ደንበኛ ሰባኪ አድርጎ አሰልጥኖሽ የለ እንዴ? አባዬ እባክህን እሱን ተወው። ምን አደረገ? ቆይ ለምንድን ነው የምትወው? እድልሽን አፈር ድሜ ያስግጦት ደግሞ ተወውትኛለሽ? አባዬ አታውቀውም። እሱ እኮ ሀብት ባይኖሩ ተብቃቅቶ ሰዎች ቢበድሉት ኡዙር ሰጥቶ ሚስቱን አግዞ እቃ አጥቦ ዘወትር አላህን አመስግኖ የሚኖር ሰው ነው። ምን አጠፋ? ነግዶና በርግዶ ካላመጣ ሌላ ምን ምርጫ አለ? እቃውን ይጠብ እንጂ። እባክህ አባዬ ተረዳኝ። እኔ እሱን ማጣት አልፈልግም። በዛ ላይ በዚህ ሰዓት ተጨማሪ እንክብካቤ የሚሻበት ወቅት ነው። ራስ ሳይጠና ጉተና አሉ። ያ ረብ ይሄን ልታሰማ ነው ያመጣኸኝ? አላሁ አክበር። ወአለይኩም ሰላም። የኔ ቆንጆ አውፍ በይ፣ ትንሽ ሳላረፍድ አልቀርም። ብዙ ያቆይሃል? አላወኩም። ስብሰባ ስለሆነ ሰዓቱን መገመት ይቸግረኛል። እሺ ቃል ግባልኝ። ምሳን ሳትበላ አደራ ወደ ስብሰባ እንዳትገባሽ። ከፈቀድሽልኝማ እሺ። ሰላም አለይኩም።
አይ ስንት ሰዓት እንደሆነ አይተኸዋል? ስንትስ ቢሆን ምን አስጨነቀሽ? እንዴት አያስጨንቀኝም? ሚስትህ እኮ ነኝ። ምን ጎደለብሽ? የጠየቅሽውን ገንዘብ እየሰጠሁሽ ነው። ገንዘብ ብቻማ እርካታ እንደማይሰጥ የገባኝ አሁን ነው። መቼ ነው ለእኔ ጊዜ የሚኖርህ? መቼ ነው አብረንስ የምንዝናና? ሰማይ ቤት ልበልሽ? ምን አልክ? እያሾፍክብኝ ነው? ጥሩ፣ ከአባዬ ጋር እነጋገራለሁ። ይኸውልሽ የማይሆን ነገር የምታናግሪኝ እኮ አንቺ ነሽ። ስራ እንደሚበዛብኝ ታውቂያለሽ። አሚር እሺ አባዬ ከተጋባን ጀምሮ ከእኩለ ሌሊት በፊት የገባበትን ቀን አላስታውስም። እኔን እኮ በሚያምር ሳሎን ውስጥ ያስቀመጠኝ አሻንጉሊቱ ነው ያደረገኝ። አላማዬ የሚለው ነገር አለ። እስካሁንም ያልነገርኩ አውቃለሁ። ምን ታዲያ እያወቅህ ነው ዝም ያልከው? ዝም አላልኩም። በየቀኑ እየበረኩ ዱዓ እያደረኩለት። አባዬ ምን እያልክ ነው? እኔን ስላሰቃየኝ ነው ምርቃቱ? ይኸውልሽ ልጄ በደንብ አድምጪ። አሁን በዚህ ሰዓት ቤት ቁጭ ብዬ እረፍት ላይ የምታየኝ ሁሉን ነገር እሱ ቀጥ አድርጎ ስለያዘልኝ ነው። አይዞሽ መስመር እስኪዝለት ነው። ጥቂት ጊዜ እንደቀረው አጫውቶኛል። አቶ አሚር ባለቤትን አይቻል ነበር። አሁን የጀመራት ምጥ ነው። ምጡ ደግሞ በተፈለገ ጊዜና ሰዓት የመጣ ምጥ አይደለም። ጽንሱ ከዚህ በኋላ ቢወለድ አንደኛ ሳምባው ዴቨሎፕ ማድረግ ስለማይችል ህይወቱ የመቀጠሉ ሁኔታ አስተማማኝ ሊሆን አይችልም። ታዲያ ምንድነው መፍትሄው ዶክተር? አሁን ባለበት ሁኔታ መጀመሪያ ላይ መድኃኒት እንሰጣታለን፣ ምጡን የሚያቆም ማለት ነው። ያ መድኃኒት በጽንሱ ላይ ምንም አይነት ጉዳት አያመጣም። ነገር ግን መድኃኒቱ ፌል የሚያደርግባቸው የተለያዩ ምክንያቶች አሉት። አንዳንድ ጊዜ ጭንቀትም ሊሆን ይችላል፣ ስትረስም፣ የምታስበው ነገር ካለ ከዛም አልፎ ተርፎ ድንጋጤዎች ከመጡ ምጡ ተመልሶ ሊጀምር ይችላል። ስለዚህ የሚያሳስባችሁ ጉዳይ ካለ ወደ ኋላ ተወት ታደርጉታላችሁ ማለት ነው፣ ለእናቲቱም ለህፃኑም ደህንነት ሲባል። እንዴት ታላልሽ? እኛም ለምንድን ነው በጊዜው ያልተነገረው? አንተ እዚህ ቁጭ ብለህ አይን አይኗን ስታያት
አንድ ችግር ቢፈጠር ምን ልትፈይድላል? አሁንም ብር ስላስፈለገ ይሆናል ያስተላል። መልስልኝ እንጂ ካልቻልክ ልጃችሁን ውሰዷትን። ያላቅምን ማን ተንጠራራ? ልጃችን በነፃ ስለሰጠን ልቀን ነው መፈንሰል። አሳዳጊ በደለው። አይዞሽ አይዞሽ፣ ዶክተሩን ጥራልኝ ይላል። ሂድ። አይዞሽ አይዞሽ አይዞሽ። መቼም እሱን ሲያነሱባት የሆነ ነገር እኮ ነው የሚያደርጋት። ምን ታድርግ? ተረግሞባት የለ። አይዞሽ አይዞሽ አይዞሽ። ምን ይሰማሻል? አንዴ ውጭ ቆዩ። ውጡ። ወሎ ታለቀሰኝ። ምን መድኃኒቱ ፌል አድርጓል። ማን ያረብሻል? አይ ነገሩን የማያውቅ ሰው ዶክተር ጠርቼ መጣሁ። ነቃሽ? ልጄስ? አብሽሪ፣ ደህና ነች። አልሐምዱሊላህ። እንኳን አንቺ ተረፍሽልኝ። አባዬ አስቀየመህ አይደል? አሁን እሱ አያሳስብም። ዋና አንቺ መዳን። ልጄን አይቻት ልምጣ። አይዞሽ፣ ሁለታችሁ በደንብ አድርጌ ካደማችሁ። እሺ ሰላም ነው። ያው ቤቢ ካለ ጊዜዋ ስለመጣች ትንሽ ሙቀት ክፍል መቆየት ይኖርባታል። እስከ መቼ? ያው እንደ ህፃኗ ንቃት ሁኔታ ይለያያል። ስለዚህ እያየናት እንነግራቸዋለን። እሺ እሺ፣ ሰላም ዋሉ። እችልሻለሁ። እሺ፣ በጣም ነው የማመሰግነው። እቺ ደግሞ በጣም አስፈላጊ ስለሆነች ከኔ ነው የመጣች። ምንድን ናት? ኢቭ ፓንቲ ላይነር ነች። በጣም ነው የማመሰግንሽ። እሺ፣ ችግር የለም። አንተኛ ካመጣን እንኳን እስኪ ቀርተስታ አንተማ ከየት አመጣ? የትኛ የረባ ዘመድ ያመጣው ልትቀራ? አይዞሽ ትሳቅቂብኝ አልፈቅድም። ኦፕራሲዮኑንም የሐኪም ቤቱን በሙሉ
አላህ ይስጥልኝ። ኤልያስ የሐኪም ቤቱን ክፈልላት። መኪና ውስጥ ብር አለ። ይሄማ ከየት አምጥቶ ይከፍላል? ከየትኛው ተቀማጭ ገንዘብ? ምን አያት ታውቂያለሽ? ልጅሽ እኮ ጊነስ ቡክ ላይ መመዝገብ አለባት። የዓለም ሚጢጥየዋ ልጅ እኮ ነች። መርገምት እኮ ሌላ ምን ይባላል? ሰው ትሆናለች ብለህ ነው? የዚህ ጦስ እኮ በቃ አባዬ እንዲያውም ውጡልኝ። ውጡልኝ። ደገምሽው። እሱ እንደፈለገ ይታገሳችሁ። እኔ ግን ከዚህ በላይ አልችልም። አባዬ አልበዛም? አላህን አትፈራ? ተካሽ ለነገሩ ጥፋተኛው እኔ ነኝ። በዚህ ኑሮሽ አፍሬ መቅረት ሲገባኝ ከዛሬ ነገ ትመለሻለሽ ብዬ ይኸው መጨረሻ ላይ አዋረድሽ። ከአሁን በኋላ አባቴ ብለሽ ስሜን እንዳትጠሪ። ማፈሪያ ኑ እንሂድ፣ ተነሱ። ከልባላ ተወከል ተመካባላ ተወከል ችግር መከራ ያልፋል አትቁረጥ ተስፋ ይሳካል ያካበበህን ተስፋ መቁረጥ ድል ነስተህ ፍርሃት ስንፍናን ጥሰህ ወጥተህ ተሻግረህ ጉዞ ፍጻሜውን ያገኝና አባትሽን ግን እንደዚህ መናገር አልነበረብሽ። ትላለህ ባላ ፈቃድ እንደገና አንተ ግን ምንድን ነህ? ቆይ ከምንድን ነው የተሰራኸው? የሰው ልጅ አይደለህ? ምንም አይሰማህም? ሁሉ ነገር ለኸይር ነው። ተረጋጊ። ሁሌም ከጎንህ ቃል ገብቷል ሊያግዝህ አንተን ሊረዳ። አንተ ትንሽ ትንኝ እንዴት ዝሆንን ሊያሸንፍ ይችላል? እኔ ሰማን ስንቱን እንዳላምረከኩ እዚህ ግባ በማይባል አንድ መናጥ ሊሸነፍ አይደረግም። የትም አይደርስም ብለን ችላ ብንለው እንደ ዋዛ ተንሰራፍቶ ቁጭ በል። በእጄ በልተሃል አይደል? ግዳው እጄ ነው ነኝ። እኔ ሰማን ውርደትን በጸጋ መቀበል ልፍስፍስ ሰው አይደለም። ሳይውል ሳያድር የመጨረሻ እርምጃ ውሰድበት። ጨርሻ ተመካባላ ተወከል ችግር መከራ ያልፋል አትቁረጥ ተስፋ ይሳካል መራራ ቀናት ውጣ ውረድ ቢገጥምህ ካልወደክለት እሱ ችሎ አይጥልህ ፍጹም እጅ አትስጥ ቁም በጽናት አትረታ ታሳካዋለህ ባላ ፈቃድ አይዞ በርታ ዋ አትዘን አትከፋ እንባዬ ታበሳል ወትሮም ሊነጋ ሲል ጽልመት ይበረታል።
የኔስ ነገር የለዋጋ ብለህ እጅ አትስጥ አቅም አለ አትዘንጋ ተራራ ሁሉ ጫፍ እንዳለው አስታውሰህ መከራም ያልፋል ብለህ ተነስ ታግሰህ ዋ አትዘን አትከፋ እንባዬ ታበሳል ወትሮም ሊነጋ ሲል ጽልመት ይበረታል ምን እየሆንክ ነው? ለምንድን ነው ላፕቶፔን የምትበረብሪው? የምትበረብሪው? አዎ። ምን ችግር አለው? ከኔ የተለየ ሚስጥር አለህ እንዴ? ሚስትህ እኮ ነኝ። ሚስት አትበይኝ። እንዳውም ልንገርሽ አንድም ቀን እንደዚህ አይነት ስሜት ተሰምቶኝ አያውቅም። ምን? ለነገሩ ምርጫዬ ልክ እንዳልሆነ አሁን ገባኝ። ከዚህ በኋላ አይኔን አታይም። እሺ እሄድልሃለሁ። ቀደምሽ ይርባክ የማን ነው ይሄ? ዞር በላት። ቆይ ማንም ሰው ዘው ብሎ መግባት አይችልም። ማለቴ ያለ አለቃዬ ፈቃድ። ቀሽም አለቃ እዚህ ቆሞ ሌላ አለቃ ጠይቃል። አለቃዬንማ ጠንቅቄ አውቀዋለሁ። እንዴት ይጠፋኛል? ይልቅ የኔ ጌታ ማንነቱን ቢነግሩኝና እኔም ገብቼ ቀጠሮ ባሲዝ አይሻልም? ጉድ! እሺ አባት ሰማን መጥቷል። ምን? አዎ ያው ሊለ ነበር ጉራው። ከዛሬ ጀምሮ ከልጆም ከርሶም ጋር ያለ ኮንትራት ተቋርጧል። ኤልያስ የምትለው አልገባኝም። ያኔ እርሶም ያሉት አልገባኝም ነበር። ሰማን። ይሄን ፋብሪካ ለማቋቋም የነበረኝን ንብረት ሁሉ እንዳፈሰስኩ ታውቃለህ። ከዚህ ሌላ ቤሳ ቤስቲን የለኝም። 50% ያንተ ድርሻ ነው ብለኸኝ ዕውቀቴን፣ ገንዘቤን፣ ጉልበቴን እንዳባከንኩ ታውቃለህ። ታዲያ ከዚህ ሁሉ በኋላ ፋብሪካው ስራ በጀመረ ማግስት ስላልተጻጻፍን ብቻ ትክደኛለህ? ላ ሐውለ ወላ ቁወተ ኢላ ቢላህ። ለምን አልተጻጻፍኩም ነበር ካሚል? እንዳትጻጻፍ ነው እጅህን አላስኩት። ሙስሊም መሆናችን ብቻ በቂ ይሆናል ብዬ ነበር። ነው ሙስሊም መሆናችን በቂ ነው። ለማንኛውም ወዳጅ አንድ ምክር ልስጥህ። ይኸውልህ እከሳለሁ ብትል ተጨማሪ ጊዜ ነው የምታጠፋው። ምክንያቱም ምንም ማስረጃ የለም። ልክ ነህ። እኔና አንተ በመሐከላችን አላህ ብቻ ነበር። እባክህ ለአላህ ብለህ ሰማ። ያለዚያ ቤተሰቤ መበተኑ ነው። እሱ የኔ ጉዳይ አለ። ይልቅ ይኸውልህ የማያድሩበት ቤት አያመሻሹበት። በጊዜ ወደ ሰፈርህ ውልቅ ብትል ይሻላል። ሂድ። ደግሞ ስማኝ፣ ይሄን ፋብሪካ እንኳን ልትረግጠው ከሩቅ ሆነ ብታየው በፖሊስ ነው ማስቀፈደድ። ሂድ አሁን ሂድ። ምን ይመስላል?
ባጭሩ ይሄ የፋብሪካ ግቢ ከነ ሙሉ ንብረቱ የአባት ሰማን ጣሃ ሳይሆን የልጅ ኤልያስ ካሚል ሆኗል። ምን? የልጅ ኤልያስ ካሚል? እንደዛ አምኜ ምንም ሳልጠራጠር ሙሉ ውክልና ሰጥቼ እንደዚህ ማትረኝ ልጅ ሆነ ትጦረኛለህ ስል በቁሜ ተቀብረኝ እንደዛ መልአክ መስለህ ወደ ህይወቴ ስትገባ እንዴት ተጠራጥሬ እንጻጻፍ ልበል? እጅህን አልያዝኩ። ለምን አትጻጻፍም? አንተን ከመጠርጠር ራሴን መጠርጠር ይቀለኝ ነበር። ለማንኛውም ወዳጄ አንድ ምክር ልምከር። ብትከስ ጊዜህን የምታጠፋው ምንም ማስረጃ የለም። በምትወደህ ልጄ ለምን እባክህ ትዳርህን አትበት። ይሄ እኔ ጉዳይ አይደለም። ለማንኛውም የማያድሩበትን ቤት አያመሻሹበት ይባላል። ስራ አታስፈታኝ። አሁን ሂድልኝ፣ ሂድልኝ እባክህ። ከዛሬ ጀምሮ እዚህ ፋብሪካ ግቢ አይደለም መርገጥ ቀጥ ብዬ ያለው ብትል በፖሊስ ነው ማስቀፈድድ። እባክህ ሂድልኝ አሁን። እባክህ በአላህ ሂድ፣ እባክህ በአላህ ሂድ። ዞር በል ከፊቴ፣ በቃ ሂድ። ባጭሩ ይሄ የፋብሪካ ግቢ ከነ ሙሉ ንብረቱ የአባት ሰማን ጣሃ ሳይሆን የልጅ ኤልያስ ካሚል ሆኖ። ለምን አልተጻጻፍኩም ነበር? ካሚል እንዳትጻጻፍ ነው። እጅህን አልያዝኩት። እጅህን አልያዝኩ። ለምን አትጻጻፍም ነበር? እከስታለሁ ብትል ተጨማሪ ጊዜ ነው የምታጠፋው። ምክንያቱም ምንም ማስረጃ የለም። ብትከስ ጊዜህን የምታጠፋው ምንም ማስረጃ የለም። የማያድሩበት ቤት አያመሻሹበት። የማያድሩበትን ቤት አያመሻሹበት ይባላል። ይሄን ፋብሪካ እንኳን ልትረግጠው ከሩቅ ሆነ ብታየው በፖሊስ ነው ማስቀፈደደ። ከዛሬ ጀምሮ እዚህ ፋብሪካ ግቢ አይደለም መርገጥ ቀጥ ብዬ ያለው ብትል በፖሊስ ነው ማስቀፈደደ። ሂድ አሁን ሂድ 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 ሂድ።
ዶክተር እንዴት ናቸው? አሁን ምንም አይሉም፣ ደህና ናቸው። ደም ግፊታቸው 200/10 ሆኖ ነበር። ሆስፒታል ለመድረስ ጥቂት ቢዘገዩ ኖሮ አደጋ የከፋ ይሆናል። አትጥራኝ ልጄ። ለምን ባባ? ያልዘሩ በቀል ሆነ እስምከው ድርጊት አፈርኩ። ይቅርታን እንጂ በቀልን አስተምሬሃለሁ። እኔ በለጋ ዕድሜ አንተን የመሰለ አባቴን ነጠቀ። ላብህን ጠብ አድርገህ ያፈራውን ሀብት አንድ እንኳን ሳያስቀር ያለ ርኅራኄ ነጠቀ። ልጅነቴን ሳላውቅ 15 ዓመት ሙሉ በስደት አንከራተተኝ። ይህ ሁሉ በደል ለፈጸመስ ባባ እንዴት ይቅርታ አድርግለት ትለኛለህ? እኛ በየቀኑ ትላልቅ ኃጢአቶችን እየሰራን ጌታችን ይቅር ይለናል። አንተን አላህ ይቅር እንዲልህ ዘውትር ለሰዎች ይቅርታ ማድረግ። ትክክለኛው ፍትህ ያለው አላህ ዘንድ ብቻ። ልጄ የሰው ሐቅ ይዘህ ወደ አኼራ እንዳትመጣ፣ ያንተ ሰዓት እንዳትመጣ ልጄ። አላህን ፍራ፣ አላህን ፍራ፣ አላህን ፍራ። እሱ ነው ሜዳ ላይ እኮ ይቅር። አላህን ፍራ፣ አላህን ፍራ፣ አላህን ፍራ ልጄ። አላህን ፍራ፣ አላህን ፍራ። ብዙ የሚያሰጋ ነገር የለም። ጤንነታቸው በጥሩ ሁኔታ ላይ ይገኛል። ግን ቢሆንም ሕክምናውን መከታተል ይኖርባቸዋል። ቤት ገብተው እረፍት ማድረግ ይገባቸዋል። ሕክምናውን ግን እየመጡ ይከታተሉ። ኤልያስ እኮ ሁሌም እንዳስደነቀኝ ነው። ተነስ፣ የእንግዳ ቦታ እዛ ተቀመጡ። እባክህ በአላህ ሄድልኝ። አባዬ ምን ሆነሃል? እንዲያው ግርም ቢለኝ ከፍ ብሎ ከፍ ያደርገኛል ያልኩት ሲጥለኝ የናቅኩት ያዋረድኩት ሰው ከወደቅኩበት አነሳኝ። አብሽር ጋሽ ሰላም፣ ሁሉም ነገር ለኸይር ነው።
ድሮ ልጅ ቢሮጥ አባቱን አይቀድም የሚባል ነበር። ፌሩዛ ግን ቀድማኛለች። የፊቷን ሳይሆን የኋላዋን አይታለች። እውነትም ምርጫችን ለየቅል ነበር። ለየቅል አባዬ፣ ለየቅል ማለት ነው ማለት ነው? ለየቅል ማለት የምድርና የሰማይ ያህል ርቀት ልዩነት ማለት ነው። ልክ እንደኔና እንደ አባቴ ማለት ነው። ተወከል ባላህ ተወከል ተመካ ባላህ ተወከል ችግር መከራ ያልፋል አትቁረጥ ተስፋ ይሳካል ቶልኛል የኔስ ነገር የለው ዋጋ ብለህ እጅ አትስጥ አቅም አለ አትዘንጋ ተራራ ሁሉ ጫፍ እንዳለው አስታውሰህ